ትሄጃለሽ። ቡታጅራ ሊሄድ ስትይ ኤፍሬም እንዳለች ታውቂያለሽ። ትሄድ ተዋት ይሄዳል። ትናንትም ደገሙ ኤፍሬም ደገሙ ሂጂ አለሽ። አዎ ለቤተሰብ መጀመሪያ ለቤተሰብ ክብር መጀመሪያ ገና አብርሽን ስታፈቅሪው አብርሽ ጋር አላፈቀርሽውም። አብርሽ ጋር በድራማ ስትመጪ ለማስመሰል ነበር ፍቅር እየተጫወትሽ የነበረው አስመሳይ። እነዚህ አብርሽ የሚሆንሽ ከሆነ ከአብርሽ ጋር ቀጥይ። አብርሽ የማይሆንሽ ከሆነ ግን ወደ ራስሽ ተመለሽ። ነፂ ቆንጅዬ ነሽ፣ በጣም ውብ ልጅ ነሽ። እግዚአብሔርን አብርሽ የሴትን ቅስም መስበር አዲሱ አይደለም። አራተኛዋ ትመጣለች። አሁን ፍቅር ናት የመጀመሪያዋ። ከዛን አንቺ ነሽ፣ ከዛን ሩታ ነሽ። ይሄ ቀማሽ ውሻ ማለት ነው። አብርሽ ማለት እኮ ቀማሽ ውሻ ነው። ቀማሽ ውሻ። እኛ ሀገራችን ላይ ቡና ተፈልቶ ቡና ነው ለንግድ የሚቀርብ ቡና ሲቀመስ የምናውቀው እሱ የሴት ቀማሽ ነው። ስለዚህ አብርሽ መጀመሪያ ለአብርሽ ክብር ስጪ። አንቺ ክብር የለሽም። ጥንቅቄ ልንገርሽ፣ ክብረ ቢስ ነሽ። ክብር ያጣሽ ክብረ ቢስ። ጭራሽ ጥፊ፣ ጭራሽ እጅሽን ለመሰንዘር ወንድ እኮ ነው እኮ። አንቺ እኮ ጥፊ ሳይሆን ትንሽ ነገር ይበቃሻል። ግን ሞራልሽን ጠበቃለሽ። አንቺ ግን ጠፈጠፍሽው፣ ሰድበሽ ለተሳዳቢ ሰጠሽው። ክብረ ቢስ ሰድበሽ ለተሳዳቢ ጥፊ። ምንድን ነው ጥፊ? ተረስታችሁ ያችም ትርክም በጥፊ ነው እንደምታምኑት። ጥፊ ፍቅር ሊሆን መሰላችሁ እንዴ? ለወንድ ልጅ ክብር ይኖራቸው። አንቺ ለነገሩ ለቤተሰብ ለእናት ለአባት ለሁሉ ክብር የሌለሽ ለአብርሽ ክብር ትሰጫለሽ ይባላል። ለአብርሽ ክብር ትሰጫለሽ ብዬ ሌሉ ጠብቃረ ክብረ ቢስ ግማሾቻችሁ እንኳን በጥፊ ያለችው ምንጅ ወንድ ልጅ እጅ መሰንዘርና ነገሩ እነሱ ሃይማኖት አልባዎች ስለሆኑ ክብር የሚባል ነገር የወንዴት ያውቃሉ። ወንዴ ክብራቸው ዝቅ እንዳረጉ ስንት ዓመት ሙሉ 2 ዓመት ከ9 ወይ ዓመት ከ8 ወር ክብራቸውን ዝቅ እንዳረጉ ቆሻሾች ቦርኮች። አድርሱልኝ ይህን ቪዲዮ። አብርሽ ቡታጅራ ሄዶ ነበር። አብርሽ ቡታጅራ አንቀሽቅዘሽ ያመጣሽበት ምን አለበት? አንቺ ቡታጅራ አብርሽ ሴት ተከትለሽ ለቤተሰቦችሽ ክብር ስትይ ብትሄጂ እና አንቺ እንደዚህ ቤተሰቦችሽ ያስጠሉሽ። ቤተሰቦችሽ ለምንድን ያስጠሉሽ? ዓመት ከ7 ወር ዓመት ከ8 ወር ለምንድን ነው ግን ሩታ? ለምንድን ነው የቤተሰቦችሽ ክብር የማትሰጪው? ለምንድን ነው አባትሽ ክብር የማትሰጪው? ለእናትሽ ክብር የማትሰጪው እንዴ? ቡታጅራ የነፂ ፎቶ ተለቀቀ። ነፂ አብርሽ እኮ የቡታጅራ ተርከስካሽ ውሻ ነው። ሁለተኛ ነገር ደግሞ አንደኛ ነፂ ናት፣ ሁለተኛ ፍቅር ናት፣ ሶስተኛ ሩታ ናት። ፍቅር ጎበዝ ስለሆነች እንደ ነማጅ በረኛ ራሷን አጉና አውጥታለች። ጎበዝ ቀጤበት ፍቅር። ሁለተኛ ነገር ደግሞ የቡታጅራ ወንዶች ሸነፈታሞች ማለት ነው። ሁናችሁም ሳትሆኑ አብርሽ ቪዲዮ ተሰራ ብላሽ እዚች ልጅ ጓ የምትሉ ሸነፈታሞች ማለት ነው። ጥንቦች ማለት ነው። ግሞች ማለት ነው። ስልኳን ተቀበላችኋት ቪዲዮ ስትሰሩ የነበራችሁ ሸነፈታሞች፣ ግሞች፣ የወንድ ሴቶች ማለት ናችሁ። እናንተ ከሴት እንደወጣችሁ እንኳን የማታውቁ ምን ሆናችሁን? አብሬ ሲነካ ግን እንኳ እያላችሁ የምትወጡት ከሴት ጎን ምንድን ነው የማትቆሙት? ባለፈውም ሩታ እንደዛ ዳኒ ጋ ሄዳ ፊልማቸውን ካራክተር ድራማቸውን ሲሰሩ ጓ ስትሉ የነበረው ሩታ ነው። ባለፈውም እንደዚህ ማኔ ነው ፍቅር ነኝ ጓ ስትሉ የነበረው ፍቅር ሄጂ ተረከስካሽ ተናቃሽ ውሻ። አብርሽ ማለት ተረከስካሽ ተናቃሽ ውሻ እንደሆነ አታውቁም እንዴ እናንተ? አብርሽ ከና 4-5 ይመጣሉ። አሁን የሩታ ውድ እንደኔ ቦርጭ ድንቡሽ ውሻ ነው። ትንሽ ገፋ ካነ 5-6ቱ ይደራደራሉ። ገና ጠብቁ። ለማንኛውም ነፂ እግዚአብሔር ያጽናሽ፣ አይዞሽ። መካድ ያለ ነው ምንም ማለት አይደለም። አይዞሽ። እና ደግሞ የሩታ እህት ሩታ አብርሽ ጋር ሄደችው ለድራማ ነው ብላለች አላለችም? ሁለተኛ ተደገመ ይሄ ቃል። ይኸው ነፂ ደገመችው። ሩታ አብርሽ ጋር ሄደችው ለድራማ ነው ተብሏል። ጂም እኔ ሶስታችን ቁጭ ብለን ድራማ እንደሚሰሩ ዩቲዩብ እንደሚሰሩ ተነጋግረን ነው ብላለች። ሩታ ተርከስካሽ ውሻ ከነፂ ነው የቀማች፣ ከፍቅር ነው የቀማች። ስለዚህ ሁለቱም ተርከስካሽ ውሾች ናቸው። ሩታም ተርከስክሳ ከሁለት ሰው ቀማሽ፣ አብርሽም ይኸው እንግዲህ አንድ ሰው ጎራይት ብለሃል፣ 2 ይቀርዋል። እንግዲህ ይችንም አሁን ቡታጅራ ሄድከው ይችን 2 ቀን ቡታጅራ ሄድክበት ምክንያት ምንድን ነው? ይችን ለማግኘት ነው። ስሜን አታጥፊ ነው ማለት ነው ቡታጅራ ሄድከው። ስለዚህ ቡታጅራ ሄደሃል፣ ነፃነት የነፅን ጉዳይ አስተካክለግና እሺ
ሁለተኛ ነገር ደግሞ ሩታ አብርሽ ቡታጅራ ሲሄድ ለምንድን ነው የማትሄጂው? ሆቴል ይዞ የተቀመጠው ብለሻል። ለምን ሆቴል አልተቀመጥሽም? ሆቴል ለምን አልተቀመጥሽም? ምን ነው አንቺ ወድሽ ውስጥ ያረገሽው ልጅ ስትቀመጭ የሚሟሟ ነው እንዴ? መኪና ስትሄጂ ጓጓ ይናል። ምን ነው መንገዱ እንትን ገረጋንቲ ነው እንዴ? እንዲህ ትልልቅ ገረጋንቲ ነው እንዴ መንገዱ? አስፋልት የለም እንዴ? ቡታጅራ መንገድ አናውቀውም እንደኛ አናውቀውም እንዴ? እንዴ ምን ሆናችሁ ነው? ምን ሆናችሁ ነው? እየሸጠሽ እሱ እየሄደ ቤተሰቦቹ ጋር እንዲ ኧረ ሩታ በእናትሽ ፈዘሻል። ወደ ራስሽ ተመለሽ ሩታ። ኧረ እንደ ቤተሰቦችሽ ክብር ስጪ ሩታ በእናትሽ። ኧረ ለአባትሽ ክብር፣ ለእናትሽ ክብር፣ ለእህቶችሽ ክብር፣ ለሁሉም ክብር ስጪ በእናትሽ ሩታ። ሂጂ ቤተሰቦችሽ እኔ ኧረ ሂጂ እንዴ። ያንቺ ነገር እመቤቴን እኔ አልገባኝም ሩታ። አስቢበት። ሂጂ ቤተሰቦችሽ ጋር እንዴ ሩታ። ምን ሆነሽ ነው? እሱ ቡታጅራ እያለ ሲሄድ አንቺ